ኮጆ ስንላፋ የሰበርነውን ጠረጴዛን ያስተካክለዋለሁ። አሁን ግን ባሌ መምጫው ሳት ስለሆነ መጥፎ ነገር ከመፈጠሩ በፊት ከዚህ ሂድ። አየኔ ቆንጆ ከስሮኝ እኮ በቃ አይኔም መንቀላቅቶኝ እኮ ነው። ኮጆ የቤታችን ዘበኛ ስለሆንክ ባሌ ምሳ በልቶ እንደወጣ እንደተለመደው ቶሎ ብለህ ትመጣና ታስደስተኛለህ። እሺ የኔ ቆንጆ ስመለስ አልጋውን ፏፏ አድርገሽ ጠብቂ። በቃ ኮጆ ባሌ የኔ ውሽማ መሆንህን ካወቀ ይገለናል። ስለዚህ ቶሎ ብለህ ከቤት ውጣ፣ ቶሎ በል። እንዴ ቆይ አንተ የቤታችን ዘበኛ አይደለህ እንዴ? እዚህ ምን እየሰራ ነው? ሰላም አለቃ፣ ኮቴ የለም እንዴ? ያው እኔ ጠረጴዛው ስለተሰበረ እየጠገንኩት ነበር አይደል? ታዲያ ከጠረጴዛው ይልቅ በየጊዜው ከሚስቴ ጋር የምትሰብረውን አልጋ ብትጠገነው ይሻል ነበር። ድሮም ጠርጥሬ ነበር። አስመሳይ ሌባ። እንዴ ማሪ ተረጋጋ እንጂ፣ ለአንተ ዛሬ አሪፍ ምሳ ሰርቼልሃለሁ። ወይኔ በቃ የሁለታችሁ መቀለጃ አሉን። እናንተ አስመሳዮች ስታወሩ የነበረውን ነገር ሰምቻለሁ። እናንተ ሌቦች፣ አሁን ምንም ማስተባበያ አልፈልግም። ለሁለታችሁም ለስራችሁ ዋጋችሁን እሰጣችኋለሁ። ወይኔ ሲጀመር እኮ አንተን ለቤት የዘበኝነት ስቀጥር ጓደኞች ይቅርብ ብለውኝ ነበር። ቆይ ላንቺ ስመለስ ዋጋሽን እሰጥሻለሁ። ኮጆ አንተ ደግሞ ናውጣ፣ ለስራ ሽልማቴን ተቀበል። A few moments later. እሺ ኮጆ አንተ ሚስቴን ስለቀማይም ብቻ ከስራ አባረራለሁ እና ደግሞ የቤቴን አልጋ ጠረጴዛና እንዲሁም ከዛች ሌባ ጋር ምስኪኑን ልቤን ስለሰበርከው እኔ በተራዬ ከጋርዶቼ ጋር አንተን እሰባብራለሁ። አረ ተው አለቃ፣ ተው በቃ ልቀቀኝ አለቃ። ከዚህ በኋላ አንተ የደረስክበት ድርሽ አይደለም። እባክህ አለቃ፣ አይለምደኝም። እባክህ ልቀቀኝ። ጉልማ ናና ዋጋውን እንስጠው። አረ አለቃ እባክህ እንደዛ ታደርግ ማረኝ እባክህ አለቃ። እኔ ጥፋተኛ አይደለሁም። ሚስት ነች የሰሰተችኝ። ሁሉም ነገር የኔ ሳይሆን የሚስት ጥፋት ነው። እባክህ አለቃ ማረኝ እባክህ፣ ዛሬም ብቻ እባክህ። ባለመደብር ድሮ አለ? አዎ አለ። ስንት ብር ናቸው? አታስብ፣ ኪሽ አይጎዱም። 530 ብር ነው አንዱ። አረ በጣም ተወደደ እኮ። የፈረንጅ ዶሮ ነው እኮ። የፈረንጅ አግብታ ወደ ውጪ ትወስደኛለች እንዴ ታዲያ? እዚህ ካምፓኒ ስራ ለመቀጠር እኔ ለምጠይቀው ጥያቄ ተቃራኒ መመለስ ነው። እሺ ጥሩ። መጥፎ ና ሂድ። አስጠሊት ፎንጋ ተሳስተሃል። ትክክል አይደለህም። ትክክል ነህ። መልስ ትክክል አይደለም ለማለት ፈልጌ ነው። መልስ ትክክል ነው ለማለት ፈልጌ ነው። ዝም በል ሰውዬው። አውራ ሴትዮ፣ ጥያቄውን መመለስ ማቆም አለብህ። ጥያቄው መመለስ መጀመር አለብህ። ውጣልኝ አሁን። ግባልኝ በኋላ። በኢየሱስ ስም፣ በሰይጣን ስም አባሬሃለሁ። በቃ ቀጥሬሃለሁ። በቃ በጣም አመሰግናለሁ። ወንድ ልጅ የእርጅና ምልክቶች ደረት ኪስ ውስጥ ዕቃ ማስቀመጥ ከጀመረ፣ እስክሪፕቶ ይዞ መዞር ከጀመረ፣ እየደጋገመ ቀበቶውን ማስተካከል ከጀመረ፣ ረጃጅም ካልሲ ማድረግ ከጀመረ፣ ዝርዝር ብር ዋሌት ውስጥ ማስቀመጥ ከጀመረ፣ ቆዳ ጫማ ብቻ ማድረግ ከጀመረ፣ ያለፈበት ጋዜጣና መጽሔት ማንበብ ከጀመረ፣ ታክሲ ውስጥ መስኮቱን ዝጉልኝ ማለት ከጀመረ፣ ሸሚዝ ውስጥ ቲሸርት ማድረግ ከጀመረ፣ የምስሪያ ቤት እድር አባል መሆን ከጀመረ፣ ጺሙ ሳያድግ መላጨት ከጀመረ፣ እስኪ አትረብሹ ማለት ማዞተር ከጀመረ፣ ቤቱን ደማቅ ቀለም ማስቀባት ከጀመረ፣ ክረምቡላ ቤት መሄድ ከጀመረ፣ ጃኬት ለብሶ ለቅሶ ቤት መሄድ ከጀመረ፣ ልብስ ሲገዛ ኮተን ነው ብሎ መጠየቅ ከጀመረ፣ ከሁለት ሰዓት ዜና በፊት እራቱን መብላት ከጀመረ፣ ሸሚዙን መስመር እስኪሰራ መተኮስ ከጀመረ፣ ፍንዳታ ሲያይ ደሙ መፍላት ከጀመረ፣ የአፍንጫ ውስጥ ጸጉር ለመቁረጥ መሞከር ከጀመረ፣ የሴት ልጅ ውበቷ ጸጉሯ ነው ማለት ከጀመረ፣ ፈረንጆች ምን ላሉ መሰለ ብሎ ወሬ ከጀመረ፣ ካላንደር ቤት ውስጥ መስቀል ከጀመረ፣ የስብሰባ ኮፍያና ቲሸርቶችን በረፍት ቀን መልበስ ከጀመረ፣ ዘመኑን መውቀስ ከጀመረ፣ ስሙን ከናያቱ መናገር ከጀመረ፣ ባልሆነ በሆነ ነገር ኤዲያ ዱንካና ብሎ መሳደብ። ስለተከታተላችሁ ያመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።